ሳስበው ሳይጠብቀው የማንቸስተር ሲቲ ደጋፊ ዓለም ላይ መነጋገሪያ ሆኗል። ማንቸስተር ሲቲ ስታንፎርድ ብሪጅ ላይ ቼልሲን 3-0 ባራገፈበት ጨዋታ ላይ ይሄ ደጋፊ ያሳየው እንቅስቃሴ ብዙዎችን ቀልብ የሳበ ሆኗል። እንደምትመለከቱት የአርሰናል አርማ ያረፈበትን ሃይላንድ ወይም ቦትል በመያዝ እሱን ሲጠጣ ያሳያል። አንዳንድ ቦታ ላይ ደግሞ አንገቱን ሲያንቀውም ወይም ደግሞ የሃይላንዱን አንገት ሲይዝ ያሳያል። በሌላኛው አቅጣጫ ደግሞ እየጠጣው ያሳያል ማለት ነው። እንደምትመለከቱት እንግዲህ አርሰናልን መጣንባችሁ፣ ደረስንባችሁ፣ ኢታር ላይ ማንቁርታችሁ እንይዛለን የሚል መልእክት እያስተላለፈ ይገኛል። ጋርዲዮላ የተለየ አሰልጣኝ ነው። ዛሬ ምርጥ ብቃቱን ያሳየን። ቼልሲ መጀመሪያው አጋማሽ ጥሩ አልነበረም። ሰከንድ ሃፍ ላይ ግን ሁሉ ነገር ቃይሮ መጥቶ 3 ጎል አስቆጥሮ ከለንደን 3 ነጥብ ይዞ መጥቷል። ጎረቤት ላይ የሚገኘው አርሰናል ላይ መፍረክረክና መደናገጥን ፈጥሯል። ምን ይፈጠራል በቀጣይ ሳምንታቶች ይጠበቃል። በተለይ ታር ላይ አርሰናል ከሲቲ ጋር የሚያደርጉት ጨዋታ ቀጣይ ሳምንቱን በጉት እንዲጠበቅ አድርጎታል። ይሄ ሳምንት የፕሪሚየር ሊግ ዋንጫ ፉክክር እንደገና የተመለሰበት የዋንጫ ትንቅንቁ እንደገና የሚቀጥልበት እድል ተፈጥሯል። ይሄ ተመልካች ደግሞ ስታንፎርድ ብሪጅ ላይ ያደረገው ነገር ዓለምን እያነጋገረ ነው። እንደምትመለከቱት አሁን ላይ በመላው ዓለም መነጋገሪያ ሆኗል። እሱም ይህንን አላወቀም ነበረ። በምትመለከቱት መንገድ እንዴት ቫይራል እንደሆነ ሲያሳዩት በድንጋጤ ስሜት ሳይ ተመልክተናል። አንዳንዴ እንግዲህ ታዋቂውን ሲል በአጋጣሚ በእንደዚህ አይነት መንገድ ትታወቃልና ይሄ ደጋፊም በዚህ መንገድ ታዋቂ ሆኗል ማለት ይቻላል። ሀሳብ